ባንድ መጀመሪያ የተመሰረተው በብሉ ናይል ሆቴል ውስጥ ሲሆን በ1977 ዓመተ ምህረት አካባቢ ላይ ነው። እንግዲህ ዳዲሞስ ባንድ ሲመሰረት መቼስ ስብስብ ይኖራቸዋልና እንደው ይሄ ዳዲሞስ የሚባለው ቃል የተለመደ አይደለም እና ዳዲሞስ የሚለውን ስያሜስ እንዴት አገኛችሁት? ምን ማለትስ ነው? ባንዱ ከተቋቋመ በኋላ የእንግሊዝኛ ዘፋኞች ድምፃውያኖች አስገብተን ሳለ ስም ለማውጣት ተሰብስበን ነበርና ሁላችንም ስም ሰጠን። በዛ ወቅት እንግሊዝኛ ድምፃዊ አቤሰሎም ይሄን ዳዲሞስ የሚለውን አስተያየት ሰጠ እና ስንጠይቀው ባሌ ውስጥ የሚገኝ የተራራ ስም ነው ያገኘሁትም አባቴ እዛ ለፊልድ ስለሚሰራ እሱ ነግሮኝ ነው። አሁን ሁላችንም ስንመርጥ ይሄኛው የተሻለ ሆኖ አገኘ ነው እና በዛው ዳዲሞስ ተባለ። እንግዲህ ዳዲሞስ ባንድ አባላቱ ወደ 6 ይደርሳሉ ይመስለኛል እና ለምን አናስተዋውቃቸው? ቤዝ ጊታር ተጫዋች ብሩክ አስገዶም ነው። ሊድ ጊታር ተጫዋች ሊድ ጊታር እኔ መሰረታብ ከበደ። ድራም ገድብ አልፍሬድ። ሳክስፎን ያሬድ ተፈራ። ኪቦርድ ላይ ዮሐንስ ወሰነው። ፊሊጶስ አስፋው ኮንጎ ድራም ይጫወታል። ዳዲሞስ ባሌ ውስጥ የሚገኝ የተራራ ስያሜ ነው። በጣም የሚገርም ነው። ስለዚህ እንግዲህ ስለ ዳዲሞስ የበለጠ እንጫወታለን። አለማየሁ እሸቴ ባንዱ ውስጥ ገብቶ ተጫውቷል። እንግዲህ አለማየሁ እሸቴ ከኛ ጋር የተቀላቀለው እኛ ራስ ሆቴል ከገባን በኋላ በ1978 ዓመተ ምህረት ውስጥ ነው እና ያው የቴሌቪዥን ቀረጻ ላይ ይህን የኦሮማን ዘንጋዳን እኛው ራሳችን አሬንጅ አድርገነው በይበልጥ አለማየሁ እሸቴ የእሱ ዘፈን ስለሆነ አንዳንድ የዘፈን መግቢያው ምናምኑ እሱ ነው እንትኑን የሰጠን እና በእውነቱ ዘፈኑ ጥሩ ዘፈን ነበር። እንጋብዝ። አለማየሁ እሸቴ የኦሮማ ዘንጋዳ